ሰላም ውድና የተከበራችሁ ውድ የኔ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ዛሬ ቀኑ እሁድ ነው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ሰላም ውድ የሀገሬ ልጆች፣ የኔ ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላምና ጤና ብዝዝት ይበልላችሁ። እንዴት ናችሁ ውዶቼ? ማዳም ቅመሞች ስራ ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር የተመሰገነ ይሁን። ዛሬ እሁድ ነው። ቀኑ በጣም ደስ ይላል። እኔ ብቻዬን ነኝ፣ ማዳሜ ቤት የለችም እና እንደዚህ የሚያምር ቦታ ላይ ነኝ ያለሁት። ብቻዬን ፈታ ዘና እያልኩ ነው ውዶቼ። እንዴት ናችሁ? ደህና ናችሁ? ያው ታውቃላችሁ እነሱ ከቤት ሲወጡ እኛ እንዴት እንደምንሆን እና በጣም ደስ የሚል ቀን ነው። እግዚአብሔር ይመስገን ለዚህ ሰዓት ስላደረሰን። በያላችሁበት ሰላምና ጤና ብዝዝት ይበልላችሁ የኔ ውዶች። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በርቱልኝ እህቶቼ። በያላችሁበት እችን ቀን ያልፋል፣ ሁሉም ያልፋል። ሁላችሁም በያላችሁበት ሰላምና ጤናን ብዝት ይበልላችሁ። እራሳችሁን ጠብቁ የኔ ውዶች። የማዳም ቅመሞች አይዟችሁ፣ ቢደክማችሁም በርቱ። እችን ቀን ያልፋል። አንድ ቀን ደስተኛ ሆነን በሀገራችን የምንኖርበት ጊዜ መምጣቱ አይቀርም፣ እግዚአብሔር ከፈቀደ። እግዚአብሔር ይመስገን ጤናን ሰጥቶን በየቦታው የምንሰራ ያለ ነው። እግዚአብሔር ይመስገን። እችን እድል ለማግኘት የሚጥሩትንም እግዚአብሔር ያሳካላቸው፣ ፍላጎታቸው ምኞታቸውን። በየሆስፒታል ጤናቸውን አጥተው የተኙትን እግዚአብሔር አምላክ እሱ ይድረስላቸው። ክቡር ሰንበት በሰላም በጤና ያውላችሁ ያውለን። ፈጣሪ እግዚአብሔር አምላክ ሆይ ከኛ ጋር ሁን፣ ሁሌም ከኛ ጋር ነህ። አሁንም በስደት ያለነው እህት ወንድሞቼ፣ እናት አባቶቼ ሁላችንም ለሀገራችን በሰላም በጤና እንዲያበቃኝ ምኞቴ ነው። እንዲያበቃን ሀገራችን ሰላም ያደርግልን፣ ዓለማችን ሰላም ያደርግልን። ሁሉም ነገር የሚሆነው ሰላም ሲኖር ነው። እግዚአብሔር አምላክ እሱ በሰላም በጤና ለሀገራችን ያብቃን። ላሰብነው ሁሉ ፈጣሪያችን ከሁላችን ጋር ይሁን። ውዶቼ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አርጉ፣ አበረታቱኝ። እወዳችኋለሁ የኔ ውዶች። ሰላም ዋሉልኝ። መልካም ቀን